ድሮ ትምህርት ቤት ከምናስታውሳቸው ነገሮች አንዱ ሁልጊዜ ገና ሲደርስ ስጦታ እንሰጣጥ ነበር። የኛ ቲም በመሆን 6 or 7 ሰዎች ነን እና እኛ እርስ በርስ ሆነን እጣ እንደምታዩት እጣ ተወጣጠን ለገና ጊፍት ልንሰጣጥ ነው። ያ ማለት የሆነ አንድ ማስታወሻ ነው። ድሮ ትምህርት ቤት እያለን ስጦታ ያልተሰጣጠ ሰው የለም። ጊፍታችን የሚሆነው አንድ ቁም ነገር፣ አንድ ፈኑ ግን የሚሆነው ላይክ ድሮ እንደምናደርገው አይጥ ምናምን ሳይሆን የምንሰጣጣው ጀስት የሚቀመጥ ማስታወሻ የሆነ ፈን ነው የሚሆነው። ቁም ነገሩም እንደዛው። ቀጣይ ቪዲዮን ደግሞ እኔው ራሴ ማቀርብላችሁናል። አብራችሁን ቆዩ። እንግዲህ እንደምታዩት አሁን እጣችንን ልናወጣ ነው። እንግዲህ በመጀመሪያው ዙር ካሌብ ጆጆ የራሱ ደርሶት ቀይረናል። አሁን ይኸውላችሁ አንሱ፣ ሁላችሁም በየተራኔዎች እሺ፣ አንሳ። በቃ አይደለም፣ የካሌብም አይደለም ወይ